ስለ ድሮጋ ሳኮ ትንሽ ነገር ልበል ከዛ በፊት ግን አጋርነት ሲገባ ዝም ብሎ አይገባም የመጀመሪያው ኢንትሪ ፖይንት አላማችን ርዕያችን አላይን ያደርጋል ወይ የሚለው ነገር በታሳቢነት አድርገን ድሮጋ ጊዜያዊና ማለት በጣም ታይምሊነስ የሆነ በዚህ ጊዜ በጣም የሚያስፈልግ እጅግ በጣም በሚፈልግበት ሰዓት የተወለደ ተቋም ነው ከኢትዮጵያ ሕክምና ማህበር ጋርም ከቆምንምለት ዋና ዓላማ አንዱ የሕክምና ባለሙያዎች ሙያዊ ደህንነታቸውን መብታቸውን በማስጠበቅ እንደ ሀገር ጥራቱን የጠበቀና ስታንዳርዱ ሜንቴን የተደረገ የጤና አገልግሎትን ለማህበረሰቡ ተደራሽ የሆነ ጥራቱ በጣም የተጠበቀ ስታንዳርድ ፕሮሞት የማድረግ ትልቅ ራዕይ ይዞ ላለፉት 75 ዓመታት ያገለገለ ያለ ተቋም ነው ስለዚህ ከድሮጋ ሳኮ ጋር አላይን የሚያደርገው ምንድነው ከረንትሊ ትልቅ ኢሹ የሆነው የባለሙያዎቻችን ዌልቢንግነስን ኢንሹር ከማድረግ አንፃር የፋይናንሻል ካፓሲቲ የኑሯቸውን ጥራት የደህንነታቸውን ሁኔታ ከማሻሻል አንፃር እንደ ሀገርም ትልቅ ተግዳሮት ላይ ያለንበት ሁኔታ ነው እንደ ኢትዮጵያ ሕክምና ማህበር ላለፉት 6 ዓመታት በዚህ ዙሪያ ላይ በተለያዩ ፖሊሲ ደረጃ ላይ አድቮኬት ስናደርግ እንደነዚህ አይነት ስርዓቶች እንዲዘረጉ በመንግስትም ሆነ በተለይ ከባንኮች ጋርም በቅርበት ስንሰራ ቆይተን ነበር ነገር ግን የታሰበለትን ያህል ሰክሰስፉል አልሆንም ድሮጋ ዛሬ መጥቶ ግን ይሄንን ጉዳያችንን ላለፉት ብዙ ዓመታት አድቮኬት ስናደርግ ስንታገልለት የነበረው ሁኔታ ሊያሳካልን መጥቷል ስለዚህ ይሄንን አጋርነት ጆይን ከሚያደርጉ ቀዳሚ ተቋም የኢትዮጵያ ሕክምና ማህበር መሆኑ ግዴታ ነው ማለት ነው ስለዚህ ልንሰራ ያሰብናቸው ነገሮች ብዙ ነገሮችን ቀድመን ተነጋግረናል ቀድመን ተዋውቀናል ይሄ ሴርሞኒም ትልቅ አጋጣሚና ጥሩ ፕሮግራም ነው በያስባለሁ በቀጣይነት አብረን እንሰራለን በድጋሚ ይሄንን ከፊርማውን ባሻገር ለማረጋገጥ ወዳለው ፕሬዝዳንታችንም ዛሬ ከሀገር ውጪ ስለሆነች ነው ይሄንን ፕሮግራም መታደም ትፈልግ ነበር ዶክተር አማል ሳለ ስለዚህ እሷንም ተቋሙንም ቦርዱንም ወክዬ ነው ይሄን እየተናገርኩ ያለው በጣም አመሰግናለሁ አለን